ሌላ ኪሳራ ለአሜሪካ ይሄ የምታዩት ትላንትና ማታ ኢራን የተኮሰችው ሚሳኤል ነው። የኳታር ላይ የሚገኝ የአሜሪካ ቤዝ ላይ እንግዲህ አሁን ቢጫው የምታዩት የጸረ ሚሳኤል ነው የአሜሪካ ሁለተኛው ማለት ነው። አሁን ሶስተኛ ድጋሚ ይላካል። ሶስተኛውም ኢንተርሰፕት አያደርገውም የኢራኑን ሚሳኤል ማለት ነው። ይሄ ሁሉ አልፎ ታርጌቱን ይመታል። እንግዲህ ሶስቱ የአሜሪካ ጸረ ሚሳኤል ወደ 12 ሚሊዮን ዶላር ነው እና ከኢራን ሚሳኤል ጋር ሲነጻጸር 3 እጥፍ ነው የሚበልጠው። ግን 3 እጥፍ የሚያክል አሜሪካ አውጥታ ታርጌቷን አላከሸፈችውም ራሱ ማለት ነው። እንግዲህ ሰሞኑን የምናየው ጠቅላላ ኢራን እያጠቃች ያለችው በገልፍ ሀገሮች ላይ ያሉት ታርጌቶቿን እንዳለ እየመታች ነው። ኢንተርሰፕት ብትደረግም እንግዲህ የሚሳኤል ብዛቶቿ ማአት ትልካለች፣ ኢንተርሰፕትም ይደረጋል፣ አልፎም የሚመታለ ታርጌቱን ማለት ነው። የአሜሪካ ኢንተለጀንሶች ባጠኑት መሰረት 3000 የሚጠጋ ሚሳኤል ነው ያላት ኢራን ምናምን እያሉ ነበረ። ተንታኞችም ከሚሰጣቸው መረጃ በመነሳት ይሄን ያህል ይላሉ። ግን ሚሳኤሎቹ አሁንም አላለቁም ኢራን ማለት ነው። ልታጠቃ የምትችለው በገልፍ ሀገሮች ያሉ ዙሪያ ነው ምናምን ይባላል። ግን እስከ ምስራቅ አውሮፓ ድረስ የሚደርስ በጣም ሬንጁ በጣም ሰፊ ነው የኢራን ማለት ነው። ማጥቃት የምትችልበት ሬንጁ እንግዲህ የኛም ሀገር ተጠቃላለች ኢትዮጵያ እና ሚሳኤላቸውን ይሄን ያህል አውድመናል፣ ከአንደርግራውንድ ያሉትን እንደዚህ አጥፍተናል ይላሉ። ተንታኞች እንደሚሉት ምን ያክል እንዳላት አናውቅም። ማአት ነው ሊኖራት የሚችለው እና መቼ ጦርነቱ ሊያበቃ እንደሚችል መገመትኛ ራሱ አልቻልንም ያሉት ትልልቅ ተንታኞች ማለት ነው። ኢራን በበኩሏ ደግሞ የሰጠችው መግለጫ በዚህ ውጥረት ለ6 ወር ቢቀጥል እኔ እቀጥላለሁ እያለች ነው።